ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። እንግዲህ ዛሬ ባልተለመደና አንድ ነገር እውነት ለመናገር ውስጤ ስለፈራና ልቤ ስለደነገጠ ነው የመጣሁት ማለት ነው። እንግዲህ ወንድማችን ቴዎድሮስ አፍሮ ሙዚቃ አውጥቷል። ግን በዚህ ሙዚቃ ውስጥ መንግስትን ሙልጭ አድርጎ እስከ እግሩ ድረስ የሚያጥብ ነው። እንግዲህ በዚህ ምክንያት ደግሞ ለምንድን ነው ውስጤ የፈራ ካላችሁ፣ አንደኛ ነገር ሃጫሉ አንድ ጊዜ ትዝ ብላችሁ ከሆነ አውጥቶ የራሳቸውን ነገር የሚያስፈልጋቸውን ነገር ከጨረሱት ወዲህ ሃጫሉን ምን እንዳደረጉትና እስከ ዛሬ ድረስ እንኳን ገዳዩ እንዳልታወቀ ሚስቱ እስከ ዛሬ ድረስ ጥቁር ልብሱን እንዳላወለቀች ሁላችንም እናውቃለን። ነገር ግን እውነት ለመናገር እኔ ካቶሊካ ውስጥ ለመግባት ሳይሆን ውስጤ የፈራውን ነገር ነው ልናገር የፈለኩት ማለት ነው። እና በሃጫሉ የደረሰው ነገር ደግሞ በዚህም እንዳይደርስ የእውነት በዚህ መጡ ማለት ሀገር ተበጠበጠች ብዬ ነው ማስበው። እንግዲህ አሁንም ቴዎድሮስ እንደዚህ አይነት ሙዚቃ አውጥቶ እንግዲህ በራሱ ላይ ፈርዶ ማለት ነው። በዚህ ሰዓት እኔ እንደዚህ አይነት ነገሮች ተገቢ ነው ብዬ አላስብም። በአንደኛ ነገር የትኛውም ስለ ስለ ሀገር ሊዘፈን ይችላል፣ ስለ ሚስት ሊዘፈን ይችላል፣ ስለ ሁሉም ነገር፣ ስለ ወፎች፣ ስለ ሰማይ፣ ስለ የትኛውም ነገር ዘፈን ሊዘፈን ይችላል። ነገር ግን ዘፋኝ መንግስተ ሰማያትን አይወርስም። መጽሐፍ ቅዱስ ነው የሚናገረው ኃጢአት እንደሆነ ከምንም ነገር ለምን ስጋን የሚያስደስት ነገሮች መቼም ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። ዘፈንን ደግሞ ዮሐንስን አንገቱን ወወጭት እንደሰጠው አንገት የሚያስቆርጥ ነው። ዘፈን ማለት በጣም ልብ ኃይልን የሚያሳስናሳ ሲሆን እንዲሁም ደግሞ ሰይጣናዊ ኃይል ያለው ማለት ነው። ለምን ብዙ ጊዜ ሰዎች አይታችሁ ከሆነ ከሰው ጋር ሲጣሉ የሆነ ነገር ሲከሰት ሙዚቃውን ከፍቶ እየጠጡ በቃ ራሳቸውን መንፈሳቸውን ስቶ ከዚች ዓለም ነገር የእግዚአብሔርን መንፈስን ትቶ ወደ በራሳቸው ሲኖሩ ነው የምታዩት ማለት ነው። እና ነገር ግን ይሄም እኔ የእውነት ለመናገር በጣም የሚያስፈራ ነው። እንግዲህ ሰው ልጅ በክርስቶስ ካልሆነ በስተቀር ወደ መንግስት መግባት አይቻልም። ዘፍኖ ከመሞት የእውነቴን ነው የምላችሁ ለማኙ ነው መሞት በጣም ቀላል ነገር ነው። ለምን በዚች ምድር ላይ በዛ ከተባለ 40 ዓመት 30 ዓመት ከዛም ያለፈ ደግሞ የማንም ይኖር የለም። ግን በምኖርበት መልካም ጊዜ በምንኖርበት ጊዜ ለምንድነው መልካም ነገር አርግተን የማንሞተው? ለምንድነው መልካም ነገር ሰርተን ማንሞተው? አሁን ለምሳሌ ይህ ሰው በዘፈነ አንድ ሰው ቢሞት የእሱ ኃጢአት ነው የእውነት። ለምን መልካም ነገር በቃ ዘፋኝ ነው ከተባለ ብዙ ነገር የሚዘፈን አለ። ስለ ሀገርን የሚያስበጠብጥ ሰውን የሚያስቆጣ ምድርን የሚያነቃንቅ ግዴታ መሆን የለበትም። ዘፈን ብዙ አይነት ዘፈን አለ ልብ የሚነካ ብዙዎች እንትን የሚሉበት ነገር ግን እንዲህ አይነት ነገር ባይደረግና ህዝብ እናቶቻችን የእውነት ምንም ባያውቁት ነገር ማለት ነው እና የሚሰቃዩት በዚህ ምክንያት አሁን ረብሻ ቢነሳ እነሱ የትም አይገኙም። እነዚህ ዘፋኞች ይዘፍናሉ፣ ሀገርን ይበጠብጣሉ፣ ሁሉም ነገሩን ያስነሳሉ። ነገር ግን ከዛ ወዲስ እነሱ የት ነው የሚኖሩት? እነሱ የትም ቦታ የማይደረስበት ቦታ ይኖራሉ። እና ማን ነው የሚሰቃየው በዚህ መሃል ካላችሁ እናቶቻችን ምንም ማያውቁት ስለ ዘርነት ምንም ማያውቁት ስለ አንዳች ነገር የማይገባቸው መኖር ብቻ ይፈልጉ በፍቅር የሚኖሩ በአንድነት የሚኖሩ ብዙ ሰው ህዝብ አለ። ግን በእነዚህ እነሱ ብር ስለሚያገኙ እነሱ በህዝብ መካከል ስለሚታወቁ ብቻ እነሱ አገርን አስረብሾ እህቶቻችን አባቶቻችን በምድሪቱ ያለችው መናወጥ ለምን የእውነት አንዳንዴ ዘፋኞች በጣም በቃ እኔ ምን ልላችሁ አልችልም። የእውነት በጣም የፈራሁት በአሁኑ በጣም ነው በቃ ውስጥ የደነገጠ ማለት ነው ልነግራችሁ አልችልም። እና እኔ
ዘር ውስጥ መግባት አልፈልግም። በዘርነትም እኔ አላምንም። እኔ የክርስቶስ ደም ተገዝቻለሁኝ። ደግሞ የተፈጠርኩ ከአፈር ነው። አፈር ጥቁርና ነጭ ብሎ ነገር የለም። እኔ ሰው ነኝ፣ የአዳም ዘር ነኝ እንጂ ኦሮሞም አማራም አይደለሁም። የእውነት ነገር እኔ በዚህ አላምንም ማለት ነው። ስለዚህ እኔ አካሌ ዘር ነኝ፣ እኔ አካሌ ዘር ማንም ዘር ተመርጦ ሲጀመርስ ቋንቋ ነው። መጽሐፍ ሲናገር ማግባባ ነው የሚለው ቋንቋ። ስለዚህ መጽሐፍ ቅዱስ ሲናገር ለምንድን ነው ቋንቋ የተደባለቀ? ወደ ሰማይ ፎቅ ሊሰሩበት በሚሉበት ሰዓት ጊዜ ነው እግዚአብሔር ቋንቋቸውን እንዲያደባለቀ መጽሐፍ ቅዱስ ኦሪት ላይ የሚናገረው ማለት ነው። ለምን አንዱ ድንጋይ ሊያቀብል ስል አንዱ ሌላ እንዲያቀብል ቋንቋቸውን አደባለቀ ይላል። ለምን? ተንኮል ሊሰሩበት ስለነበረ ነው እንጂ እንዲህ ያን ጊዜም የነበረ ተንኮል ለመስራቱ አሁንም ያው ነው። ዘር ለዘር የትኛው ዘር ነው? እኔ በራሴ በኩል የትኛው ኦሮሞ የትኛው አማራ እንደሆነ ለይቼ አላቅም። ፊት አይቼ ስለተናገረ ንግግሩ ደግሞ መግባባ ነው እንጂ አማራ ኦሮሞ ብሎ ነገር የለም። እኔ በዚህ ነው ማምነው። እናንተስ በምንድን ነው የምታምኑ? የእውነት በዚህ ምክንያት ምድራችን ከምትረበሽ የእውነት ጸሎት ያስፈልጋል ለምድራችን እና እግዚአብሔር ብቻ ሰላሙን ያምጣልን እላችኋለሁኝ። የእውነት እኔ ለመናገር ፈልጌ አይደለም። በቃ ውስጤ አልቻለም። ውስጤ በቃ በጣም ነው የተረበሸ የእውነት ለመናገር ማለት ነው። እና በአጫሉ የደረሰው ነገር አሁንም ድጋሚ እንዳይደርስ ውስጤ በጣም እየሰጋ ነው። እውነት ፈርቻለሁ። በአሁኑስ በጣም ነው የፈራሁት እውነት ለመናገር ማለት ነው። ፈርቻለሁ። በጣም ነው የፈራሁት። በጣም ደንግጫለሁ ውስጤ ማለት ነው። እኔ እንደዚህ አይነት ዘፈንም ሰምቼ አላቅም። እንዲህ አይነት ነገር ደግሞ እንጃ እንዲህ ደንግጬ አላቅም። ለምን እንደሆነ አላቅም። በቃ ውስጤ በጣም ነው የደነገጠው እላችኋለሁ። እግዚአብሔር ብቻ ሀገራችን ምድራችን ሰላም ያርግልን፣ ክፉን ሁሉ ይያዝልን። ስለምትከታተሉኝና ሁልጊዜ ስለምታዳምጡኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻሉ